ዛሬ በልጇ ሞጂታባ ካሚኒ እየተመራች የባሰ ቁራጥ ሆናለች። የነዳጅ ዋጋ $100 ዘሏል። ዓለም በጭንቅ ውስጥ ናት። ኢራን ግን 60% የሚሆነውን የተኩስ አቁም ብቻ ተጠቅማ አሜሪካንና እስራኤልን እያንገዳገደች ትገኛለች። ገና ያልተሞከሩ ከድምጽ የሚፈጥኑ ስጅል የተባሉ ሚሳኤሎች በጓዳ ተደራጅተዋል። ኢራን የያዘችው ስትራቴጂ የአሜሪካን መቅኔ መምጠጥ ነው። ዶክተር ሄሬል እንዳሉት ኢራን ጦርነቱን በማራዘም የምጣኔ ሀብት ቀውስ በመፍጠርና ጠላቷን በማዳከም ረገድ ተሳክቶላታል። እስራኤልና አሜሪካ ካዝናቸው እየተሟጠጠ ስነልቦናቸው እየፈረሰ እንደሆነም ገልጸዋል። ይህ በእንዲህ እንዳለ ዓለም ዛሬ ሌሊት በታላቅ ድንጋጤ ነክታለች። የዲሞክራሲው አባት ነን የሚሉት ዋሽንግተን ዛሬ በገዛ ቤታቸው ውስጥ በሚንቀሳቀሱ የሞት ጥላዎች ተከበው አድረዋል። የአሜሪካ የፌደራል ምርመራ ቢሮ ኤፍቢአይና የሀገር ውስጥ ደህንነት ሚኒስቴር DHS ሌሊቱን ሙሉ በከፍተኛ መረበሽ ውስጥ ሆነው ያወጡት መግለጫ የአሜሪካ ልብ ክፉኛ የሰበረ ሆኗል። ኢራን ለዓመታት በዝምታና በጥበብ ስታዘጋጃቸው የቆየችው ሲልፐር ሴልስ በመባል የምታወቁት በሰላማዊ ኑሮ ውስጥ የተሸሸጉ የቴህራን ቁራት ተዋጊዎች አሁን ከእንቅልፋቸው እንዲነቁ ትዕዛዝ ደርሷቸዋል። እነዚህ ኃያላኖች ተራ ጎረቤቶች፣ የሱቅ ሰራተኞች ወይም የታክሲ አሽከርካሪዎች መስለው በአሜሪካ ከተሞች እምብርት ውስጥ ተቀብረው የቆዩ ድብቅ ፈንጆች ናቸው። አሜሪካ እስራኤልን ለመርዳት አይኗን ወደ መካከለኛው ምስራቅ ስታዞር፣ የፔርሺያ አንበሶች ግን ጥርሳቸውን በዋሽንግተን በኒውዮርክና በሎስ አንጀለስ ጎሮሮ ላይ አሳርፈዋል። የኤሌክትሪክ ማመንጫዎች፣ የውሃ ፋብሪካዎችና ስትራቴጂካዊ ተቋማት አሁን በኢራን ወኪሎች እጅ መዳፍ ስር ወድቀዋል። አሜሪካ ዛሬ የምትተነፍሰው በስጋት የምትራመደው ደግሞ በጭንቀት ሆኗል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦር ሜዳ ያጡትን ድል በቃላት ጦርነት ለማካካስ በመሞከር ለኢራን ሕዝብ አምጹ የሚል የከንቱ ጥሪ ያቀርበዋል። ኔታንያሁ አጋጣሚውን ተጠቀሙ እያሉ ቢለፉም መልእክታቸው ግን የመንግስታቸውን መዳከምና የኢራንን ብረት የመሰለ አንድነት ካለመረዳት የመጣ የሽንፈት ጩኸት ዛሬ በልጇ ሞጂታባ